እንዴት ነው መክሊቴን ማወቅ የምችለው ይላል። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው ማለት ይሄ ሁሉ እያለ ነው መክሊት የለ። እኔ እኮ ጸጋዬን አውቀ ጌታ ይወ እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ አመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት አይንህ ብቻ ይበቃሃል ማለት ቁጭ ብለህ ላይብረሪ አንድ አመት መጽሐፍ አንብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ አይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቅክ 5 ዓመት ነው። በጆሮ ስራ ሂድና ተማር። ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፍ አትዋል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስትሰሟል ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለህ አንብብበት። እጅን ስራ አላችሁ ዘመዶች። ስንት መክሊት? 5 መክሊት። 5 መክሊት። 5ቱ ደግሞ ሌሎቹ ምንድናቸው ነው? 5 ያተረፉት 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው ሴንስ። ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። አምስተኛው ሪዝን ይባላል። እነዚህ 5ቱ ናቸው። ተርጉሟቸው እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሴፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይውላችሁ ሰው ሐሳብ የሚስተው ምን ሲናገር ምን ሲመራው ነው? ሴንስ ፐርሴፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ የሚጠብቀው እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና ዕውቀታዊ ከሆነ ስሜት ሰውየውን አያጠፋውም። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋውም። ስሜት እንዳያጠፋው በደንብ ስሙ። በሞቴ 5ቱ የስሜት ሕዋሳት ለሴንስ እና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሰጥሃል። ምን ታደርጋለህ? ሴንስ ይሰጥሃል። የመብል ፍላጎት ያድርብሃል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። አላችሁ። እነዚህ ሕዋሳተ ውስጥና ሕዋሳተ አፋ ይባላሉ። 5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ሕዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ። ሙሉ ሰው በሉ። ኧረ በሉ። እሺ ሪዝነብል በሉ። ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ 5ቱ ግብአቶች በዓይንህ የምታየው፣ በጆሮህ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝነብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካክል ነው። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅህ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነው? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ ያሉት ሕዋሳት ለውስጥ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ። የፍሬ ሰው ይበለን። እሺ ሌላ ላጠቃለው 2 የተሰጠው ነፍስና ስጋ የተሰጠው ነው። አልተሰጣችሁም ወይ? አልተሰጣችሁም? እሺ እንደገና ደግሞ 1 የተሰጠው በቅድሙ ይወርዳል። ሰውነት። አሁንም ሰውነት ነው የሚሆነው። እሺ እየጨረስኩ ነው። አንዱን አወራረድ ልንገርታችሁ። 5 የተሰጠው አሚን፣ እምነት፣ ተስፋ፣ ምህረት፣ ትዕግስት፣ ደስታ። እነዚህ 5 መክሊቶች ይባላሉ። ምን ናቸው? 5 ምን ናቸው? እምነት፣ ተስፋ፣ ምህረት፣ ትዕግስትና ምንድን ናቸው? ሰላም ወይም ማሊክርታ ደስታ። እነዚህ 5 ናቸው። እነዚህን በትክክል ተጠቀሙባቸው። ርህሩህ ሁን፣ እመን፣ ተስፋ ይኑርህ፣ ትዕግስት ይኑርህ፣ ባገኘው ነገር ደስተኛውን።
እነዚህ ነገሮች ነፍስና ስጋህን ያተርፋሉ። ውሏችሁና ቀናችሁን የሚያሳምሩ በየቀኑ 5ቱን ጽፋችሁ ተመሩባቸው። ዛሬ ትዕግስተኛው እያለሁ ወይ፣ በደስታ ውያለሁ ወይ፣ አምኜው እያለሁ ወይ፣ በተስፋ ነው ወይ የዋልኩት፣ የረራዬ ስራ በዛሬው ቀን ሰርቻለሁ ወይ ወይስ ጨክኜ ነው የዋልኩት። እንደዚህ ስትሉ ሰውነት ይኖራችኋል። ሰውነት ካላችሁ ሰው የማይችለው ነገር የለም በእግዚአብሔር አምኖ። በትክክል ግን ሰውነታችንን በ5ቱ መክሊቶች መስራት ነው። ቅድም ባልኳችሁ በ5ቱ የሙሴ መጻሕፍት፣ በ4ቱ ወንጌል፣ በአጭሩ ደግሞ ምን ላይ ተረጉሙታል አባቶቻችን? 5 መክሊት የሙሴ፣ 2 መክሊት ብሉይና ሐዲስ፣ 1 መክሊት የጸናቸው አንድ ሃይማኖት ላይ ተረጉማሉ። ይሄን እንተውና እሺ 5 መክሊት እነዚህ 2 መክሊት ደግሞ አላችሁ። እሺ ተስፋና እምነት ናቸው 2 መክሊት። 2 መክሊት ተስፋና እምነት ናቸው። ተስፋና እምነት ያለው ሰው ነው። 1 መክሊት ማለት እምነት ብቻ ያለው ሰው ማለት ነው። እምነት ብቻ ያለችው ሌሎቹ የሌሉት ያችኑ መቅበር ማለት ያችኑ በምድራዊ ፍላጎት የቀበረ ሰው ማለት ነው። ሌላ 5 መክሊት ጥምቀት 1፣ ተአምኖ ኃጣው 2፣ መጠመቅ ወይም ስትጠመቅ ክርስቲያን የሆንክበት። ተአምኖ ኃጣው ማለት ኃጢአትን ማመን ማለት ነው። ከዊነ ሰማዕትነት 3፣ ምንኩስና 4። ከቃሉ ጋር ናችሁ? ምንድን ነው ያልኳችሁ? ጥምቀት 1፣ እሺ። ተአምኖ ኃጣው 2፣ እሺ። ሰማዕትነት 3፣ እሺ። ምንኩስና 4፣ ባሕታዊነት 5። ከነዚህ በአንዱ መሰማራት ማለት ነው። 2 ያለው ደግሞ ወይም እነዚህን ሙሉውን የያዙ አሉ እና አቡነ ተክለ ሃይማኖት የተባሉት 5ቱም አላቸው። 5ቱም ያላቸው 2 ያላቸው ደግሞ እነማን ናቸው? ልጅነትና ተአምኖ ኃጣው ማለት ነው። ወይም ጥምቀትና ኃጢአትን ማመን ንስሐ ማለት ነው። 2 ያላቸው በደንብ ስሙ። ይሄ እናንተን ያጠቃልላል። 1 ያላቸው የተባለው ደግሞ ጥምቀት ብቻ ያለው ግን ንስሐ አይገባም፣ ስራ አይሰራም። እሱኑ የቀበረ ማለት ያችኑ እምነቱን ደግሞ በምድራዊነት፣ በኃጢአት፣ በሹመት፣ በገንዘብ ፍቅር፣ በዝሙት፣ በርኩሰት ይችኑ የቀበራት ሰው ያበላሻት ሰው ማለት ነው። ይሄ ምን ይባላል? 1 ያለው ይባላል። ከቃሉ ጋር ናችሁ? 5 መክሊት ያለው ቅድም እንዳልኩት 5ቱ ሕዋሳት ያዙ። 2 መክሊት ያለው ተግባርና ሐሳብ 2 መክሊት ይባላሉ። ተግባርና ሐሳብ። 1 መክሊት ያለው የሚባለው ደግሞ ሐሳብ ብቻ ያለው ማለት ነው። ሐሳብ ብቻ ያለው ዝም ብሎ ያስባል። እቆርባለሁ ብሎ ያስባል። እታረቃለሁ ብሎ ያስባል። ጸሎተኛ ሆናለሁ ብሎ ያስባል። የሆነ ጊዜ ሀብታም ሆናለሁ ብሎ ያስባል። አይሰራም። 1 መክሊት ያችኑ እንደያዘ ምንም ሳይሰራ አፈር በላው ማለት ነው። 1 ያለው ተቀበረ የተባለው ይሄ ነው። 1 መክሊት ነበረችው፣ ሐሳብ ብቻ ነው ያለው። በጎ ያስባል ግን ምንም አይሰራም። ይሄ በአፈር ወይም ደግሞ በምድራዊነት ተይዞ የጠፋ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህን ሁሉ ያደረሰው በጥቂቱ መታመን በብዙ ተሹመዋል። በጥቂቱ መታመን የተባለው ከቃሉ ጋር ናችሁ? በጥቂቱ መታመን የተባለው ጥቂት የተባለ 1 ዕድሜ ነው፣ 2 ይህ ዓለም ነው፣ 3 እያንዳንዳችን የያዝነው መልካም ነገር ነው። እሱ በጥቂት መታመን ይባላል። ዕድሜ ጥቂት ነው። ለምሳሌ የሰው ዕድሜው ቢበዛ 80 ነው። በ70 ዓመትህ ታምናሃልና በዘላለም ዕድሜ ይሾመሃለሁ ማለት ነው። ጥቂት የተባለች የሰው ዕድሜ 70 ዓመት ከዛም ከበዛ 80 ነው። በ70 ዓመት ዕድሜ ስለታመንክ እኔ ደግሞ በዘላለም ሕይወት እሾመሃለሁ። ዘላለም ማለት የማይቆጠር ዓመት የሌለው ስፍር የሌለው ማለት ነው። 2ኛ ይህ ዓለም ጠባብ ነው፣ አስጨናቂ ነው። ልመጹት ብትል ጠባብ ነው። ልጽደቅ ብትል ጠባብ ነው። ንጹሕ ልሁን ብትል ጠባብ ነው። ልትጋ ብትል እንቅልፍ ይፈትናል። ሁሉ ነገር በትዳር ብታመጣ ነገር ሀብት ማጣት ይፈትናል። ቢመነኩሱ ዝሙት፣ ሌላው ነገር ፈተና አለ። በዚህ አስጨናቂ ጠባብ ዓለም ታምናሃልና በሰፊ ዓለም እሾምሃለሁ ነው። 2ኛው መንግሥተ ሰማያት ሰፊ እረፍት ናት። ይህ ዓለም ግን ባኡንተ ጠባብ አንቀጽ ተብሏል። በጠበበው ደጅ ግቡ ተብሏል። ጠባብ ለምንድን ይሄን ዓለም ጠባብ አንቀጽ ያለው? 1 ወንጌል ናት። 2ኛ በዚህ ዓለም እየኖሩ እግዚአብሔር ማምለክ በራሱ ጠባብ አንቀጽ ነው። ዓለም አስጨናቂ ናትና ለመልካሞች ሰፊ ቦታ አትሰጣቸውም፣ ለክፎች ነው የምትመቸው እሷ። ስለዚህ ይሄን ነው በጥቂቱ መታመን የተባለው። 3ኛ ባለች ትንሽ ነገር ከታመንክ
እግዚአብሔር ብዙ ጸጋ ይሰጥሃል ነው። ባለች ትንሽ ነገር አንድ ሁለት ሐሳብ ላንሳላችሁ። አላችሁ? ለምሳሌ ልንገራችሁ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚያ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾማል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገር እንጂ። በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር የይስሐቅ ዘር የያዕቆብ ዘር በግ ጠባቂ ሁኜ ልቅር ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግሥት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ሕዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ? እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ነው ያደረገው? አሳ ነበር። በቀን ይችን አሳ ያውም ሲለፋ ውሎ የማያገኘው አንድ አሳ ሲጠብቅ ነበር የሚለው ጌታ። ምንድን ነው ከዚህ በኋላ አንተ በ55 ዓመቱ እኮ ነው እግዚአብሔር ያሳያችሁ። በ55 ዓመቱ አሳ እያጠመድኩ ብሎ አላማረረም። አሳዋን ያጠምዳል። ዝም ብሎ ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው? አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አለው። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾመ። በጥቂቱ መታመን ማለት ቅዱስ ጎርጎርዮስ ገባሬ መንክራት እንደሚተረጉም በጥቂቱ የታየም በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨመርልሃል፣ በዲቁና ከታመንክ ቅስና ይጨምርልሃል፣ ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል። መጀመሪያ ያስካትን ምን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና በቁምስናው ያላፈራ መነኩሴ እባካችሁ ጳጳስ አድርጉኝ በዚያኛው መች አፍርተህበት ሳትታመን በዚያ ገና መች አመን። ይሄን ነው እግዚአብሔር የሚያስተምረን። አንድ ታሪክ ልናገርና ትምቴልና ጥቂት ጠቅለው ከቃሉ ጋር ናቸው። አንድ ሰው ነበረ፣ ጳጳስ ነው። አትናቴዎስ ዘአንጾኪያ ይባላል እና በዘመኑ የነበሩት አንጾኪያ የነበሩት ሰዎች ጳጳሳቸው ይሞታል። ጳጳሳቸው ሲሞት የእስክንድሪያው ፓትርያርክ መጥቶ እስኪሾምላቸው ድረስ እነሱ በዚህ ቀን እመጣለሁ ብሎ ቀጥሮ ዘገየባቸው። ሲዘገይባቸው ኧረ እሱን ስንጠብቅ ብለው ዝም ብሎ ምዕመናን ተሰበሰቡና ጳጳስ አድርገናል አሉት። ዝም ብለው አንዱን አትናቴዎስን ማለት ዝም ብለው ያኛው እስኪመጣ ምን አጠባበቅ ራሳችን ማንሾመው በገንዛ ሀገራችን። ዛሬ እኮ ህዝብ የሚሾመው ጳጳስ ነው የሚበጠብጠን። ህዝብ የሚሾመው ጳጳስ አይረባም። ማንም የምትሾም ያለባት ቤተ ክርስቲያን ናት። እናንተ ናችሁ እኮ ሰውን ሁሉ የሌለውን ጸጋ እውነት ነው መሰል እንዲል ያደረጋችሁት። መነኩሴው ሁሉ አንዲቱ ትሄድና አባ አቤት በህልሜ ይመስለኛል ከረጅም ተራራ ላይ ቆመው ይመስለኛል። እሺ እንደገና የብርሃን መስቀል የያዙ ይመስለኛል። እሺ ኋላ ክንፍ ያወጡ ይመስለኛል። እሺ ኋላ በላይ ላይ አልፈው ሄዱ እና በህልሜ የናዩት ይሄ ነገር ጸጋልኝ እንዲህ ይላል። እዚህ ኋላ ሲያሰግድ ይውላል ማለት ነው። እናንተ እኮ ናችሁ መነኩሴው ሁሉ ሳያስበው ያላሰበውን ክብር ሁሉ እንደበቃ የምታስመስሉት ማለት እያቀበጣችሁ። እኔ እንደውም አንድ ጊዜ አንድ ቄስ አሉ ስዊድን የሚኖሩና አስተምሬ ሲጨርስ ይሄ ኩታራ ነው ጉልበቱን እንዳስሙት አሉ። እውነታቸውን ነው። እንደዚህ የሚል ሰው ነው የሚያስፈልገን። አንዳንድ ሰው ያለ መጠኑ ክብር ስንሰጠው መጨረሻ ላይ ይበላሽብናል። በእውነቱ ማለት ነው። የሀገራችን ገበሬ እኮ ሊቅ እኮ ነው። ምንን ካላልኩት ገብቼ ምን ልበል ይላል፣ ልፈትፍት ይላል።
ካላሉት ብሎ የሚናገረው ለዚህ ነው። ግን በሉ አላልኩም። እንደዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ተሰብስበው ሾሙት። እሱ ሊሾም ሲመጣ ያኛው በተቀጠረበት ሰው ሲሾመ ይቺ ሀገር እንዴት ሆነ አለች። ጳጳሳቸው ሙቶ እና አሁን እንዴት ሆነዋል? እራሳቸው ሾመው አለ። አውግዞት ዙሮ ቤቱን መጥቶ አወገዘህ እኮ አሉ። የሚገርመው ግን ያ ሰውዬ ቅን ነበረ። ህዝቡ አስገድደው ነው የሾሙት እና ቅን ስለነበረ አውግዞኝ ዳው እንግዲያ ሰውየው ቅስና ነበረው። ጥሩ ካህን ነው፣ መነኩሴ ነው። መጣና ከዚህኛው ፓትርያርክ ቤት መጣ። ምን ሆነ መጣ? የእርስዎ ቤት ጠራጊ ሁኜ ቃለ እግዚአብሔር ልማር ብዬ አንድ ምእመን ነኝ አለው። ምእመን ሆኖ ቤት እየጠረገ በልጠረግ አለው። ታማኝ አገልጋይ ሆነ። አንተስ ድንግልና አለኸው አለ። አንተስ ዲቁና ልስጥህ አለው። ኧረ አይገባኝም። ፊት እኮ ጳጳስ አድርገው ሹመውታል። ሲያወግዘው ጊዜ መጣና ይሄን ኃጢአቴን ማስተስር ያለብኝ ብሎ መጥቶ ሎሌን ነገባ። ለአንተስ ዲቁና ይገባሃል አለው። ኧረ አባቴ አይገባኝም። ይገባሃል አይገባኝም፣ ይገባሃል አይገባኝም። ኋላ 2 ጊዜ መሾም ኃጢአት ስለሆነ ነገር እንግዲያስ አጉል ነው ብሎ በነውር ተይዞብኝ ነው እንጂ ዲቁና አሳለኝ አለው። ተከልክዬ ነው እንዳትቀድስ ተብዬ ነው እንጂ የሆነ አባት ከልክለው ነው እንጂ ዲቁና አለኝ። በል ዲያቆኑን አገልግል። በዲቁናው እጅግ በጣም ታማኝ ዲያቆኑን አገለገለ። ሲያገለግል ሲኖር አንተ ቅስና ይገባሃል አለው። ኧረ አባቴ አይገባኝም። እንዲህ አንተ ይሾማ ግንቢ የምትለኝ ከሆነ እኔ አወግዝሃለሁ አለው። ድሮስ ምን ብሎ መጡ። እንደዚያ ሲለው ምን አለ? አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለው። በልግባና አገልግል አለው። ሲያገለግል ጵጵስና ልሹምህ አለው። አይገባኝም፣ ይገባሃል፣ አይገባኝ ሲጣሉ እኔ እኮ አትናቴዎስ ነኝ፣ ያወገዙኝ አትናቴዎስ ነኝ አለ ነው። አዎ ፓትርያርኩ እኔ ሳልሆን አንተ ነህ እንዲህ ያለ ስራ የሰራ ብለው በበቅሎ ጭነው እሳቸው እየጎተቱ ገመድ እየጎተቱ እሱን በበቅሎ ወስደው ሀገረ ስብከቱ አስገቡት። በጥቂቱ መታመን በሎሌነቱ ሲታመን በምን አረጉት? ዲያቆን። በዲቁናው ሲታመን ምን ሆነ? ቄስ። በቅስናው ሲታመን ምን ሆነ? ጳጳስ ሆነ ማለት። ለፕትርክና በቁት። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙት። ያን ከያዛችሁ እግዚአብሔር ለክብር ያበቃችኋል። እንደውም ምን ሊቃውንት ሲተረጉሙት ጥቂት መከራ የለመደን ሰው እግዚአብሔር ብዙ መከራ ይጨምርለታል ብለው የተረጉሙ ሊቃውንት አሉ። ማለት ምን ማለት ነው? ጥቂት መከራ እንዲሁ ዝም ብለህ ይሄ ውጋት እየመታ እዚህ ላይ ድስቅ እያደረገ ዳዊት የምትደግም ከሆነ ጦር እየተመታ የምችለው ምን ይሰጣል? ሰማዕትነት ይሰጣል። ጥቂት መከራ የማችል ከሆነ ለብዙ መከራ አይሰጥም። ብዙ መከራ ከሌለ ደግሞ ብዙ ጸጋ የለም። ይሄን ነው እግዚአብሔር ሊያስተምረን የፈለገና ወገኖቼ የሌላችሁን እየተመኛችሁ ዘመናችሁ ከሚያልቅ ባላችሁ ነገር ታምናችሁ ተገኙ። ባለን ነገር ታምነን ለትልቅ ጸጋ እንበቃ ዘንድ የመድኃኔዓለም ቅዱስ ፈቃዱ ይሁንልን። ያስተማረን ቅዱስ እግዚአብሔር ክብር ምስጋና ይግባው። በልጁ በመድኃኒታችን በኢየሱስ ክርስቶስ የናኛትን መንግሥተ ሰማያትን እንዲያድለን ቅዱስ ፈቃዱ ይሁን። ለአብ ለወልድ መንፈስ ቅዱስ ክብር ምስጋና ይግባው። ይቆየን።